ዲቦራ እዚህ ጋር እንቅልፏን ተኝታለች። ከዛ ተነሳች፣ አስተናጋጁ ጁስ ሰጣት፣ ጠጣች። ገንዳ ውስጥ ገብታ ተዘፈዘፈች፣ ወጣች። አንዷ ጸጉሯን እየሰራቻት ነው፣ አንዷ ሜካፓን። ከዛ ዝግጅቱ ላይ ስትሄድ የምትለብሰውን ልብስ መጣላት፣ እሱን ለበሰች፣ ወደ ውጭ ወጣች። ሽብሩን አገኘች፣ ከሽብሩ ጋር ተሳሳመች። ሽብሩ ወደ ዝግጅቱ ቦታ አደረሳት፣ ወሰዳት። እዛም አብረው ጨፈሩ። ከዛ ዲቦራ ፋሽን ሾው ላይ አሸንፋ ነበር። ዱባይ ሞል ነበር ዝግጅቱ የተካሄደው። ዋንጫ ተሸለሙ ከሽብሩ ጋር። ከዛ ዲቦራ ባርች የምትባል የምትቀናባት ጓደኛ ነበረች። በአሻንጉሊት ጠነቆለችባትና ዲቦራ ወዲያውኑ ተቀየረች። ሽብሩ ተናዶ ባርችን ገላታለሁ ብሎ ሲሄድ ራሱ እሷን በፍቅር እንዲወድቅ አረገችው በአስማት። ከዛ ዲቦራ ተናደደችና ደም ስሯን በቢላ ቆረጠች። ሆስፒታል ገባች። የዲቦራ ጓደኛ አጠገቧ ነች። ከዛ መጣችና ባርችን በቦክስ አለቻትና የጠነቆለችበትን አሻንጉሊት እሳት ውስጥ አቃጠለች። ከዛ ሽብሩም ወደ ራሱ ተመለሰ። እየሮጠ ወደ ሆስፒታል መጣ። ዲቦራም ዳነች። በሰርግ ተጋቡ።